በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በወደ ስደት የተሰማ አስደሳች መረጃ ነው። ይህንን መረጃ ለሁሉም ሼር እንድታደርጉ ጠይቃችኋለሁ። በቀጥታ ይህንን መረጃ ማሰማችሁ ይሆናል። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸውም ተደርጓል። የውጭ ጉዳይ ሚኒስቴር ሪያድ የሚገኘው የኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ሚስዮንና ጅዳ የሚገኘው ቆንስላ ጽህፈት ቤት ማስተባበር በተደረገ የዲፕሎማሲ ጥረት በሳውዲ አረቢያ ለእስር ተደርገው የነበሩ 1655 ዜጎች የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን ማስታውቋል። ሚኒስቴሩ ይህንን ያሳወቀው ዛሬ ሐሙስ ሰኔ 4 2018 ባሰራጨው አጭር መረጃ ነው። ሚኒስቴሩ ይህ ውጤት መንግስት በውጭ ግንኙነቱ ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ ነው ብሏል። ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮችን በተመለከተ ክትትል እያደረገ መሆኑንም ጠቁሟል። አያይዞ መንግስት ህብረተሰቡ ከህገ ወጥ ሰዎች አዘዋዋሪዎች፣ ማህበራዊ ሚዲያ የታጀበ ሐሰተኛ ማታለያ ድርጊት፣ የውጭ ሀገር ጉዞ ራሱን እንዲጠብቅ ያሳሰበ ሲሆን ህገወጥ የሰዎች አዘዋዋሪዎችን የህግ ተጠያቂ ለማድረግ የተጀመሩ ጥረቶችን ተጠናክሮ እንደሚቀጥልም ማረጋገጫ ሰጥቷል።